እንዴት ዋላችሁ? ካራማራ ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ ከለመለስ ይባላለሁ። በዚህ በቀኝ በኩል የምታዩት የካራማራ ክፍለ ጦር ምክትል አዛዥ አርበኛ ጥላሁን ባየ ይባላል። በዚህ በግራ በኩል የምታዩቸው ደግሞ በካራማራ ክፍለ ጦር እጅ የተያዙ የከብት ሌቦች ናቸው። ከየት አንስተው ወዴት ሲነዷቸው እንደነበረ በራሳቸው አንደበት ስማቸውን እያስተዋወቁ ለአድማጭ ተመልካች ግልጽ ያደርጋሉ ስራቸውን። ስለዚህ ወደ እነሱ በቀጥታ ልውሰዳችሁ። ወንድሜ ስምህ ማን ነው? ሙሉጌታ አስቀናው ይባላል። ሙሉጌታ አስቀናው። እሺ እንዴት እንዳረክ እንዴት እንትን እንዳልክ እስኪ ግልጽ አድርግ። እሺ ከቆጭ ተነስተን ወንድ ወስዶ ሀብታሙ ሲሳይ የሚባል ልጅ ወስዶ በራ ላይ አቤቱ አሳድሮ በራ ወስዶ ላም ሰጠን። ከሰጠንም በኋላ ወደ መተማ ስንነዳ ፋኖ ዞን ካራማራ ክፍለ ጦር ያዘ። ከዛም በኋላ አሁን የሚከፈል ገንዘብ አለ ብለው እሱን የከብቱን ባለቤት የከፍንትን ያሉት አለ እሱን እንድትመልስ ብለውና እዚህም ተስማምተናል። ስንት ቁም ነው? 11 ቁም። አዎ። በስንት ልትሸጧቸው ነው ተባብላችሁ የነበረው? ወደ ሱዳን ነው ልታሻግሯቸው የነበረ? አዎ ወደ ሱዳን። መልካም። ስም ማን ነው ወንድሜ? ቃድዋያ ነው። ቃድዋያ ነው። እንዴት ነው እኒን ከብቶይ ከማን ጋር እንዴት ነው ያገኛችኋቸው? ግልጽ ድምፅህን ከፍ አድርገህ እስኪ። ያው እንግዲህ በአብዛኛው እሱ ገልጾታል። የተነሳ ነው ከኮቂት ነው አንስቶ የሰጠና ሀብታሙ ይባላል። ካጉንዱ እስከ ዲያስ እንዳል ቦታ ተቀበለና ወስዱም ከቤቱ አውሎ ማሳድሮና በበነጌታው እኛ እናቀውም ነበር ቦታውና እሱ ራሱ መራርጦ የተወሰነው ቦታ መንገድ ስለማናቀኛ ወደ መተማ ቅራብ የሚባለው ቦታ አቀረበና ከዚያ በኋላ ካራማራ የሚባለው ክፍለ ጦር በእነሱ ተያዝነ። እኛም ሳንዋሽ እውነታውን ተናገርነ ስርቆት እንደሆነ። ከዚያም አመጣው ወደ ማረሚያ ቤት አስቀመጡን። ያው የተጣለብን እንግዲህ ንብረት አለ እሱን እንግዲህ እንከፍላለን። ስለዚህ በዚህ ይቅርታ እንጠይቃለን። ይህን ተሳስቶናል። ትምህርት ነው የምንፈልግ። ሌላ ምንም የምናገረው ጉዳይ የለኝም። ከዚህ በላይ መናገር አልችልም። ምክንያቱም የማይሰራ ስራ ድርጊት ስለፈጸሙ በዚህ ይቅርታ አላለሁ። ከነገሩ ነው ህዝቡ። መልካም ወንድሜ፣ ከዚህ ከሀብታሙ ሲሳይ መሃል እንደ ባለሀብት ሆኖ ደግሞ እንድትሸጡ የገፋችሁ ሰው አለ። ማን ይባላል? ከፍ አድርገህ ድምፅህን ግለጽ። ይገፋናል የለ የሚቀበልንም ማርየ ነው። ማርየ ማን ይባላል? እሱ ነው የሚያውቀው፣ እኔ አላውቀውም። ማርየ እንደ ባለሀብት ገዢ ሆኖ ወደ ሱዳን የሚያሻግርላችሁ ነው። መልካም። እና ይሄ ስራ ጥሩ ነው ብለህ ታስባለህ? ሳይሰሩ ሳይለፉ የሰው ንብረት አንስቶ መሸጥ ይሄ ጥሩ ነው ብለህ ታስባለህ? ተገቢ አይደለም። ተሳስተሃል? ተሳስቻለሁ። እንዴት ነው ስተትን እስቲ ግለጸው በደንብ። አይ ተሳስቻለሁ። እንግዲህ በኋላ ይቅርታ ጠይቃለሁ። ከዚህ በኋላ ሰርተህ ለመኖር ሰርተህ ለመብላት ዝግጁ ነህ? አዎ። ይሄን ስታደርግ የያዘ ካራማራ ክፍለ ጦር ነው። አዎ። ስታስተላልፈው መልእክት አለ? አንተኛውስ? ለካራማራ ክፍለ ጦር በሙሉ ከልብ አመሰግናለሁ። ማመሰግንበት ምክንያት እኔ ለራሴ በውስጥ ያለ ጥለጥታ ስላረሙኝ ከልቤ ከንጀቴ ምስጋና አቀርባለሁ። ምክንያቱም ይህ ነገር አለፈው ቢሆን ነገም ሌላ ወንጀል ሊፈጽም ስለሚችል እዚያን ሰዓት ሲያዝኝ በጣም ነው። ምክንያቱም ይህ ነገር በዚያን ሰዓት አለፈው ቢሆን በጣም የከፋ ወንጀል ሊፈጽም ይችላል ነበር፣ በሌላ ጊዜ ማለት ነው።
እኔ የቀን ሰራተኛ ነኝ በሰዓት ነው ብዙ ወራ እንጂ እንደዚህ አይነት ስራ ሞክሬው አላውቅም ነበር ግን ከመሞከር መያዝ እኔ በጣም ደስ ነው ያለኝ በሰሜን አማራ በላይ ዘለቀ እዝ መይሳው ካሳ ሁለተኛ ኮር ካራማራ ክፍለ ጦር ምክትል አዛዥ አርበኛ ጥላሁን ባየ ይባላለሁ እንደተባለው ካራማራ ክፍለ ጦር በዚህ ቦርደር ሰላሙን ብቻ ማለት ከብልጽግና ጋር ብቻ ሳይሆን ዘርፈ ብዙ ስርዓት ተገብራለች ማህበረሰቡን በስርቆት ከቅማንት ጥንፈኛ ጋር ተቆራኝቶ የሚዘርፈውን ሌባ እያያዘች እያስተማረችና በርካታ በስርቆት ላይ የተሰማሩ ግለሰቦችን እያስተማረና እየቀጣ የማህበረሰቡን ሀብትና ንብረት ጠባቂ ነው በዚህ ዙሪያ እነዚህ ሌቦች መሰል ጓደኞቻቸው ጋር ከመተማ ከኮኪት ከዳስ ጉንዶ ቀጠና ለቅማንት እያቀበሉ ከቅማንት አርሶ አደር ተቀብለው መተማ ቲያ እየወሰዱ እየሸጡ ማህበረሰባችንን የሚያራቁቱ ሌቦችን በከፍተኛ ደረጃ እየተቆጣጠረና እያረመ የሚገኝ ክፍለ ጦር ነው። አርበኛ ጥላሁን ባየ እንደገለጸው እዚህ አካባቢ እንግዲህ ቦርደር ነው ከሱዳን ጋር በሚያጎራብት ቀጠና ላይ ነው ያለነው። እንግዲህ ካሁን በፊት እንደተለመደው ብልጽግና በነበረበት ዘመንም የከብት ስርቆት፣ የሰሊጥ ስርቆት አልፎ አልፎ በቅማንት ጽንፈኛ የሰው ገታዎች ነበሩ። አሁን እኛ በተቆጣጠርንበት ቀጠና ውስጥ የሰው ገታ የለም፣ የሰሊጥ ስርቆሽ የለም፣ የከብት ስርቆት የለም። እነዚህ አሁን ሲያስተላልፉ የነበሩት ሁለት ግለሰቦች ከቅማንት ጽንፈኛ ሌቦች ጋራ በመቀናጀት ላንዴና አንዴ ወይም ሁለት ጊዜ ሰርቀዋን በክትትልና በቁጥጥር በእጃችን ስር ውለዋን አሁንም የሰረቁትን ንብረት እንዲከፍሉና እርምት እንዲያገኙ እያደረግን ነው። አሁን በቀጠናችን ማህበረሰቡ ለኛ ቀን ተሌት ምስጋና እየቸረን ነው ያለው። ሰሊጥ ሌባ ጠፋ፣ የከብት ሌባ ጠፋልን፣ ፋኖ ውሎ ይግባ፣ ትግሉን ዳር ያድርግልን እያሉ ምርቃንም እየተቸረን ነው። እሱን እናመሰግናለን። ይሄን አጠናክረን እንቀጥላለን። ምክንያቱም ትግል ሲባል ቀልድ አይደለም። የቀን ሰራተኛ መስሎ ጸውረ ጎራልውጥ ሆኖ መጥቶ መረጃም ይዘናል። ከቅማንት ጽንፈኛ ጋራ ብዙ ንክኪ ያለው አጋቾችም አሉ በእጃችን የተያዙ። እሱን ወደፊት ግልጽ በይታ ይቀርባሉ። ዞሮ በዚህ ልክ እየሰችም ከነዛ ጋር የተያያዙ ማህበረሰቡን ለ40 አመት ለ50 አመት በበርበሬ እየበላ ያጠራቀመውን ንብረት በ40 ደቂቃ እየወሰዱ ለሱዳን የሚያቀብሉ ብዙ ሽግግርና ጉልበታም ሌቦች ነበሩ። አሁን በፋኖ ህንድ ጠፍተዋል፣ ተወግደዋል። ማህበረሰቡ ቀን ተሌት ለኛ ድጋፉን እያደረገ ንብረቱን በሰላም እየተዳደረ ነው የሚገኘው። ይሄን ስራ አጠናክረን እንቀጥላለን። ምክንያቱም ማህበረሰባችን ለብዙ ዘመን የለፋበትን ንብረት ራሱ ለልጆቹ ለጥሪቱ እንዲያልፍና እንዲሸጋገር እንፈልጋለን። ሌባንም እናጠፋለን፣ ትግላችንንም እናፋጥናለን። ድል አማራ ፋኖ ካራማራ ክፍለ ጦር ህዝብ ግንኙነት ኃላፊ። አመሰግናለሁ። እንዴት ዋላችሁ አድማጭ ተመልካቾቻችን። ከካራማራ ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ አከለ መለስ ይባላለሁ። በኔትወርክ ችግር ምክንያት የተሰሩ ስራዎችን ሳናስተላልፍ ቆይተናል። አሁን ኔትወርክ ስለተስተካከለና ዋይፋይም ስለከፈተና የተሰራን ስራ ለአድማጭ ተመልካች ግልጽ ለማድረግ ያክል በ23 ወደ ቋራ ኦመዲላ ክፍለ ጦርን ለማፈን ደርሶ ሲመለስ በ23 የካራማራ ክፍለ ጦር አይሰጋ አካባቢ ተሻግራ ደፈጣ ይዛ ስለነበረ ከዛ ያገዛዙ ሰራዊት ተመልሶ ሲመጣ ከባድ ትንቅንቆች ነበሩ። በዛ የተገኘ ውጤት አንድ ከፍተኛ አመራር ከና አጃቢው እሱ ወደማይቀረው ተሸኝቷል። ቁስለኛ በርካታ ቁስለኛዎች አሉ። እሱን
እየለቃቀመ እየጫነ እየፈረጠጠ ወደ ገንዶሃ ከተማ እንደገባ ነው። በሁለተኛ በዛሬው ዕለት በ26 ጥቅምት 26 2018 ሁለተኛ ወር ማለት ነው ከአገዛዙ መቀመጫ በቅርብ ርቀት ወይም በትንሽ ርቀት ላይ የምትገኘው ኩመራ ፍጥጥ ቀበሌ የካራማራ ክፍለ ጦር በመግባት ያገዛዙ ወንበር አስጠባቂ ብሬን ተኳሽ የነበረ አድማ በትን ታፍኖ ወጥቷን በእጃችን ነው የሚገኘው። እንግዲህ ካራማራ ክፍለ ጦር ከቋራ እስከ መተማ እስከ አስፋልቱ ድረስ እየስከበረችው ትገኛለች። በዚህ መሃል የተገኙ ግኝቶችን ነው። በበቀደም መተማ ዮሐንስ ገብታ ብዙ ስራ ሰርታለች። ከምሽቱ 12 ሰዓት እስከ ሌሊቱ 6 ሰዓት ከጣናዋሴ ክፍለ ጦር ጋራ ከባድ ትንቅንቅና ውጊያ ነበረ። እሱን አስተላልፈነዋል። ከዛ ወዲህ የተገኙ ድሎች ይሄን ይመስላሉ። አሁን ላይ ደግሞ በዝግጅት እንገኛለን። የቅማንት ጽንፈኛ ቡድን ዳስ ጉንዶና ለምለም ተራራ ገንዶሃ ብርሽኛ አካባቢ ይሄን መሰረት አድርጎ እየተንቀሳቀሰ እያፈነ እየወሰደ ካገዛዙ ጋር እኩል በመካፈል ብር ያው እንትን እያለ ነው የሚገኘው። ሰው እያገተ እየወሰደ አሁን በይህን ሰሞን 3 ሰው ታፍኖ ሄዶ ተከፍሎ ነው ያለው 1,500,000 ብር። እነዚህን አጋቾች ለህዝብ እንባ ለማበስ ሲባል ገብተን ቦታ በመድፈጥ እንደ ተባራዋን ወደ ቦታቸው በተኩስ ልውውጥም የሞተም አለ የቆሰለም አለ። ጁራም ስለነበረ በጣም አሁን መተማ አካባቢ በጣም ከአቅም በላይ ያደገ ሳር አለ። መንገድ ይወጣ አይደለም። በዛ መሃል ሬሳ ማንሳት አልተቻለም። ሩጣው አምልጠዋን የተመታውም እየጎተቱ ነው የሄዱት። ስለዚህ ይሄን ነው ማስተላለፍ የምንፈልገው። አመሰግናለሁ። Mm-hmm.